ሴራ ማድሬ ኦሪየንታል የተባለው አካባቢ ግዙፍ የተራራ ሰንሰለት ሲሆን ይህም ተራራ የሚገኘው በሜክሲኮና በአሜሪካ ድንበር መካከል አካባቢ ነው። ታዲያ በዚህ ተራራ አካባቢ እጅግ በጣም ብዙ ዋሻዎች አሉ። ታዲያ በዛሬው ታሪካችን አንድ የ14 ዓመት ልጅና አንድ ፖሊስ በዚህ ዋሻ ውስጥ ስላጋጠማቸው ነገር ነው። ወደ ዛሬው ታሪክ ከመሄዳችን በፊት ለማታውቁኝ ማኪር እባላለሁ። በዚህ ቻናል ሁልጊዜ አዳዲስ እውነተኛ ታሪኮችን እያነሳን እናያለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦችና እውነተኛ ታሪክ የሚመቻችሁ ከሆነ ይህንን ቤተሰብ መቀላቀል እንዳትረሱ። ኦልሬዲ የኔ ቤተሰብ የሆናችሁ ደግሞ ቪዲዮ ቶሎ ስለቅ ቶሎ እንዲደርሳችሁ እናንተም የደወል ምልክቷን ማብራት እንዳትረሱ። እንደዚሁም ደግሞ ላይካችሁ፣ ኮሜንታችሁ ሁሉም ነገር ይደርሰኛል። ላይክ እያረጋችሁ ስለምታበረታቱኝ አመሰግናለሁ። ስለ ሀሳብ አስተያየታችሁ አመሰግናለሁ። ወደ ዛሬው ታሪክ ከመሄዳችን በፊት እንደተለመደው ይሄንን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ታሪኩ። በ1963 ዓመተ ምህረት ላይ አንድ የ14 ዓመት ልጅ ሰባስቲያን የሚባል አንድ ቀን ወደ እነዚህ ተራራዎች ይሄድና ያሉትን ነገሮች ለማየት ይፈልጋል። በእነዚህ ተራራዎች ውስጥ እጅግ በጣም ብዙ ዋሻዎች አሉ። በመንደሩ ነዋሪዎችም በዚህ ዋሻዎች ውስጥ የተለያየ ወርቅ እንዳለ በአካባቢው በአፈታሪክ ይወራል። ታዲያ ይሄ የ14 ዓመት ልጅ ሰባስቲያንም ወደዚህ ጫካ ውስጥ ሄዶ የተደበቁትን ወርቆች ለመፈለግ አሰበ። ታዲያ ሰባስቲያን እዚህ ዋሻ አካባቢ ደረሰ። የእነዚህ ዋሻዎች መግቢያ ተራራው አካባቢ ሲሆን ብዙ ዋሻዎች አሉ፣ የተለያየ መግቢያ ያላቸው። ሰባስቲያን ወደ ተራራው ወጥቶ በመጀመሪያው መግቢያ መጓዝ ጀመረ። ውስጡም ጨለማ ነበር፣ የእጅ ባትሪም አልያዘም። ሰባስቲያን እየሄደ ሳለ በስተቀኝ በኩል ሲመለከት እሱ ካለበት ራቅ ብሎ ከአንደኛው ዋሻ መግቢያ ብርሃን ሲወጣ ተመለከተ። እሱም ከዚህ በፊት አልፎ ወደዚህ ዋሻ ይመጣ ስለነበረ በፊት ወደዚህ ዋሻ ሲመጣ ከየትኛውም ዋሻ ብርሃን ሲወጣ ተመልክቶ አያውቅም ነበር። ለሱ እንግዳ ነገር ነበር። ከዛ ይሄንን ብርሃን ለማየት ፈለገ። እዛ የሄደው ወርቅ ለመፈለግ ቢሆንም እሱን ትቶ ይሄንን ብርሃን ለማየት አሰበ። ከዛ ወደ ቀኝ ዞሮ ወደዛ ዋሻ መግቢያ መሄድ ጀመረ። ወደዚህ ዋሻም እየቀረበ ሲመጣ የሆነ ድምጽ መስማት ጀመረ። ድምጹ ግን በደንብ አይሰማም ነበር። ሰዎች እየሳቁ ይሁን እየጮሁ ይሁን ጥርት ብሎ አይሰማም ነበር። ግን ወደዚህ ዋሻ እየቀረበ ሲመጣ እየሰማ ያለው የሰው ድምጽ ነበር። ይሄም የሰው ድምጽ እየጮኸ ነበር። ጩኸቱም የደስታ ሳይሆን የስቃይ ነበር። ሰባስቲያንም ወደዚህ ዋሻ እየቀረበ ሲመጣ ከሚሰማው ነገር አንጻር እጅግ መፍራት ጀመረ። እየቀረበም ሲመጣ እዚህ ዋሻ ውስጥ ከአንድ ሰው በላይ እንዳለ መረዳት ቻለ። ከሚጮኸው ሰው በተጨማሪ እዚህ ዋሻ ውስጥ የብዙ ሰዎች ድምጽ ይሰማ ነበር። ድምጻቸውም የሆነ የዝማሬ አይነት ሆኖ አንድ አይነት ድምጽ ያወጡ ነበር። ሰውየው በጣም ይጮሃል። ይሄን ነገር ምን እንደሆነ ማየት ፈለገ። ወደ ዋሻው በርጋም ሲደርስ በድንጋይ ተከለለ። እንዳያዩት እየተጠነቀቀ ነበር። ቀስ ብሎም ወደ ዋሻ ውስጥ ተመለከተ። ሰባስቲያንም ሲመለከት በድንጋጤ ደርቆ ቀረ። ከዛም በጣም ድንጋጤ ላይ ስለነበረ ዞሮ መሮጥ ጀመረ። እዚህ ዋሻ ካየው ነገር ለማምለጥ በጣም መሮጥ ጀመረ። እሱም ተመልሶ ወደ ሰፈሩ አልሄደም ነበር። ይልቅ እዛው አካባቢ ወዳለ ፖሊስ ጣቢያ ሄደ። በሩንም በርግዶ ገባ። በጣም ደንግጧል። እያላባው ነበር። ፖሊሶቹም እሱን ተረጋጋ እያሉት ነበር። ሰባስቲያንም በኋላ ተረጋጋ። ግን እዛ ዋሻ ውስጥ በትክክል ምን እንዳየ ማብራራት አልቻለም። ለእነሱም ሲነግራቸው ቫምፓየር የሚመስል ነገር እንዳየ ነገራቸው። ፖሊሶቹም ቫምፓየር አየው ሲላቸው ማመን ከበዳቸው። ለልጁም የወልህ ምን እንደምታወራ አናውቅም፣ በዚህ ዋሻ ውስጥ የሚፈጠር ችግር ካለ ሰዎች ለኛ ሪፖርት ስለሚያደርጉ ሄደን እናጣራለን፣ አሁን ግን ወደ መንደርህ እንወስድሃለን ይሉታል። ሰባስቲያንም በፖሊሶቹ ምላሽ በጣም አዘነ። ፖሊሶቹንም መለመን ጀመረ። የምነግራችሁ ነገር የምሬን ባይኔ ያየሁት ነው። ምናልባት የሆነ ሰው እየተጎዳ ይሆናል፣ ምናልባት የሆነ ሰውም እየሞተ ሊሆን ይችላል፣ እባካችሁ ሄዳችሁ አጣሩ ይላቸዋል። ግን ፖሊሶቹ አላመኑትም። ልጁን ወደ ቤት ወሰዱት። እነሱም ወደ ፖሊስ ጣቢያ ተመልሰው መጡ። በነጋታውም ሰባስቲያን ከእንቅልፉ ሲነቃ አሁንም እዛ ዋሻ ውስጥ ያየው ነገር ይመጣበትና ተመልሶ ወደ ፖሊስ ጣቢያ ይሄዳል። እዛም ሄዶ ፖሊሶቹን መለመን ይጀምራል። መሄድ አለባችሁ፣ እዛ ዋሻ ውስጥ ሄዳችሁ ያለውን ነገር ማጣራት አለባችሁ ያለ ፖሊሶቹን መለመን ጀመረ። ከፖሊሶቹም አንዱ ሉዊስ ማርቲኔዝ የተባለው እሺ ወደዛ ዋሻ ውሰደኝ፣ እኔ ምን እንዳለ ቼክ አረጋለሁ ይለዋል። ሰባስቲያንም ፖሊሱን አመስግኖ በመኪና ተያይዘው ወደዛ ጫካ ሄዱ። በቀኑ መጨረሻ ጣቢያ ውስጥ ያሉ ፖሊሶች ሉዊስና ልጁ እንዳልተመለሱ አወቁ። ፖሊሶቹም በራዲዮ ሉዊስን ለማግኘት ሞከሩ። ሉዊስ ግን እየመለሰ አልነበረ። ፖሊሶቹም ግራ ገባቸው፣ ግን እስከ በኋላ ይመጣል ብለው አሰቡ። ማታም ላይ ሉዊስ ስላልተመለሰ አደጋ ገጥሞት እንዳይሆን ብለው ባልደረቦቹ መጨነቅ ጀመሩ። ደጋግመው በራዲዮ ደወሉለት፣ ግን አይመልስም። በመጨረሻም ፖሊሶቹ ወደ ሰባስቲያን ቤት ሄዱ። እዛም ሲደርሱ ሰባስቲያን ይኖራል፣ ስለ ሉዊስ እንጠይቀዋለን ብለው ነበር። ቤተሰቡም ሲጠይቁ ሰባስቲያንም ወደ ቤት አልመጣም። ሉዊስና ሰባስቲያንም ቀኑን ሙሉ ከማንም ጋር እንዳልተገናኙ ሲያውቁ
ሁለቱም እንደጠፉ ተረዱ። ፖሊሶቹም ድንገተኛ ፍለጋ ጀመሩ። ግን ትንሽ ሰው ስለነበራቸው ለሜክሲኮ ወታደሮች ነገሩን አስረዷቸው። አብሯቸው የሚሰራ ፖሊስና አንድ የ14 ዓመት ልጅ ስለጠፋባቸው በፍለጋው እንዲያግዟቸው እርዳታ ጠየቁ። እነሱም ብዙ ወታደር መደቡላቸው። ከዛም ፖሊሶቹና ወታደሮቹ አንድ ላይ ፍለጋ ጀመሩ። ወደዛም ዋሻ ሄደው ያዩት ነገር በጣም የሚያስደነግጥ ነበር። እዛ ዋሻ ውስጥ ያለውን ነገር ለመረዳት ከ6 ወር በፊት የተፈጠረው ልንገራችሁ። በዚያ ወር ሳንቶስ እና ካያቴኖ ሄርናንዴዝ የተባሉ ሁለት ወንድማማቾች በሜክሲኮ እየተዘዋወሩ ሰዎችን በመዝረፍና በማጭበርበር ይተዳደሩ ነበር። በኋላም እስካሁን ካደረጓቸው ትልልቅ ዝርፊያዎች አንዱን ለመፈጸም ወሰኑ። እቅዳቸው ወደ አንዲት ትንሽና ገለል ያለች መንደር ሄደው የኢንካ አምላክ ነዋሪዎች እንደሆኑ ያሳምኗቸዋል። ከዛም የመንደሩን ሰዎች እነዚህ ነቢያቶች ያዘዟቸውን ሁሉ ካደረጉ ሀብታም እንደሚሆኑ ያሳምኗቸዋል። ይሄ ነበር እቅዳቸው። ወንድማማቾቹም ኢላማ ያደረጓት ሰፈር ላየር ባቡዌና ትባል ነበር። ወንድማማቾቹም ይሄንን ቦታ ፈልገው ነበር የሄዱት። እዚህ አካባቢ ያልተማሩና ለመሸወድ ቀላል ማህበረሰቦች ነበሩ። ከዛም የሄርናንዴዝ ወንድማማቾች ወደ ላየር ባቡዌና ሄደው ማህበረሰቡን ማሳመን ጀመሩ። እነሱ የወደቀው አምላክ የኢንካን ነቢያት እንደሆኑና ሚሏቸውን ሁሉ ካደረጉ ሀብታም እንደሚሆኑ ነገሯቸው። እነዚህ ወንድማማቾችም በጣም ጎበዝ ተናጋሪዎች ስለነበሩ ማህበረሰቦቹን ወዲያው ነበር ያሳመኗቸው። ማህበረሰቡም ወዲያው አመኗቸው። እነሱ ያሉንን ካደረግን ሀብታም እንሆናለን ብለው አሰቡ። ከዛም የአካባቢው ማህበረሰብ የእነዚህ የወንድማማቾች ባሪያ ሆኑ። የፈለጉትን ያደርጉላቸዋል፣ የጠየቁትን ይሰጧቸዋል። ግን ከትንሽ ወር በኋላ አንዳንድ የአካባቢው ነዋሪዎች በእነዚህ ወንድማማቾች ላይ ጥያቄ ማንሳት ጀመሩ። ምክንያቱም ሳያቸው ማህበረሰቡን ሀብታም እያረጉ አልነበሩ። ይልቅ ማህበረሰቡን እያንገላቱና እየጎዱ፣ እነሱ ደግሞ ራሳቸው ሀብታም እየሆኑ ነበር ሄዱት። ማህበረሰቡን በጣም ቅሬታ ስላበዛባቸው ከተነቃ ይቀራል ብለው ትተዋል ሄዱ። ይልቅ ቅርብ ወደ ሆነች ከተማ ሄዱና ማግዳሊና ሶሊስ የተባለች አንዲት ወጣት ሴት ማናገር ጀመሩ። ማግዳሊናም በስራዋ ሴተኛ ዳሪ ነበረች። ለሷም እዛ እየሰሩ ያሉትን ነገር ነገሯት። እኛ ላየር ባቡዌና ውስጥ የማጭበርበር ስራ እየሰራን ነው። የኢንካ አምላክ ነቢያት ነን ብለን ማህበረሰቡ እንዲታዘዘን እያደረግን ነው። አሁን ግን ህዝቡ ውሸታችንን እያወቀ ስለሆነ ከኛ ጋር መተሽ እውነተኛ የኢንካ አምላክ መስለሽ ብትተውኝ እኛ ከኢንካ አምላኮች ጋር ቀጥተኛ ግንኙነት እንዳለን ያምናሉ። መልሰውም ይታዘዙናል። ለአንቺ ደግሞ የተወሰነ ገንዘብ እንሰጥሻለን ይሏታል። ማግዳሊናም በዚህ የማጭበርበር ሀሳብ ተስማማች። አብረው ተመልሰው ወደ ላየር ባቡዌና ሄዱ። እዚያ ሲደርሱ የሄርናንዴዝ ወንድማማቾች ማግዳሊናን ከሁሉም የመንደሩ ሰዎች ደብቀው ወደ ተራራ ዋሻ ወሰዷት። በዋሻውም ውስጥ ከድንጋይ ጀርባ ደበቋትና የኢንካ አምላክ ልብስ አለበሷት። እሷም ውስጥ ከገባች በኋላ ወንድማማቾቹ ወደ መንደሩ ተመልሰው ሁሉንም የመንደሩን ሰዎች ሰብስበው ኑ ዋሻ እንሂድ፣ ልዩ ስነስርዓት አለን አሏቸው። የመንደሩም ሰዎች ወደዚህ ዋሻ አመሩ። ሁሉም ከገቡ በኋላ ወንድማማቾቹ አካባቢውን በጭስ አደመቁት። ጭሱም ከጀርባ መጨስ ሲጀምር ለማግዳሊና በምልክት ነገሯት ትርኢት እንድታሳይ። እሷም ጊዜው እንደደረሰ ተረዳችና ቀጭሱ ውስጥ ዘላ ለሰዎቹ ተገለጠች። ራሷንም እንደገና የተወለደች የኢንካ አምላክ እንደሆነች ተናገረች። ከዛም እዛ ላሉት ህዝብ ያልኳችሁን ካላረጋችሁ እገላችኋለሁ አለቻችሁ። ለሰዎቹም ያስተላለፈችው መልእክት በጣም ኃይለኛ ስለነበረ እውነተኛ የኢንካ አምላክ እንደሆነች ሙሉ በሙሉ አመኑ። ስለዚህም ወንድማማቾቹ እየዋሿቸው አልነበረም፣ ይህ ሁሉ እውነት ነበር፣ አማልክታችን ከፊታችን ቆማለች ብለው እንደገና መታዘዝ ጀመሩ። ወንድማማቾቹም እንዳሰቡት ሆነላቸው። ግን በእቅዳቸው ውስጥ ፈጽሞ ሊገምቱት የማይችሉት አንድ ነገር ነበር። ያም ማግዳሊና ቀጥሎ ያደረገችው ነገር ነበር። ማግዳሊና ድርጊቱ ማጭበርበር እንደሆነና እውነት እንዳልሆነ ብታውቅም ከጭሱ እንደዘለለች ለመጀመሪያ ጊዜ የመንደሩን ሰዎች ፊት ስታይና እነዚያ ሰዎች ወደ እሷ በአክብሮት እንደሚያዋት ስትመለከት በእሷ ላይ ትልቅ ተጽዕኖ አደረባት። አላደለ የምርም አምላክ የሆነች መሰላት። እቺ ሴት ህይወቷ ሙሉ ሰዎች አክብረዋት አያውቁም። ሴተኛ ዳሪ ነበረች። ግን እዛ ቦታ ሰዎች ሲያመልኳት፣ ክብር ሲሰጧት ስትመለከት ራሷን ከሞት የተነሳች ኃይለኛና ጨካኝ የኢንካ አምላክ እንደሆነች አመነች። ማግዳሊና ላየር ባቡዌና ከደረሰች በጥቂት ቀናት ውስጥ የመንደሩን ሰዎች በኃይልና በማስፈራራት ተቆጣጠረች። የሄርናንዴዝ ወንድማማቾችንም በቀላሉ ከስልጣን አወረደች። ህዝቡም ትኩረቱ እሷ ላይ ሆነ። አምላኳ ያለች ነቢያቶቹ ምን ያደርጋሉ ብለው መንደሩ ለእሷ መገዛት ጀመረ። ወንድማማቾቹ ይሄ ሲሆን በጣም ተገረሙ። ምክንያቱም እነሱ እሷን ከዛ ያስመጧት ራሳቸው ስልጣን ላይ እንዲቆዩ ነበር። እሷ ግን በተቃራኒው ለራሷ ተጠቀመችበት። እነሱም በመጨረሻ ዝም ብለው ተስማሙበት። ምክንያቱም ማግዳሊና በመንደሩ ሰዎች ላይ በነበራት ቁጥጥር አሁንም የመንደሩን ሰዎች መዝረፍ ችለው ነበር። ስለዚህ የሚፈልጉትን እያገኙ ነበር። ማግዳሊና ላየር ባቡዌና ከደረሰች በጥቂት ሳምንታት ውስጥ እያንዳንዱን የመንደሩን ሰው ማስቀየም ጀመረች። ከዛም አልፋ ሙሉ ለሙሉ ቅዠት ውስጥ ገባች። ለመኖር ደም መጠጣት እንደሚያስፈልጋት ራሷን አሳመነች። ስለዚህም ሁሉም
የመንደሩ ሰዎች ደም እንዲያቀርቡላት ጠየቀች። የመንደሩ ሰዎችም ቅጣቱን በመፍራት የቤት እንስሶቻቸውን እያረዱ ለማግዳሊና ማቅረብ ጀመሩ። ማግዳሊናም ደሙን እየጠጣች ማህበረሰቡን እያሰቃየች መኖር ቀጠለች። በመጨረሻም ሁለት የመንደሩ ሰዎች ይበቃል፣ ማግዳሊና በእርግጥ የኢንካ አምላክ እንደሆነች አናምንም፣ የሄርናንዴዝ ወንድማማቾችም ነቢያት አይደሉም፣ ይሄ ሁሉ ማጭበርበር ነው አሉ። ይህንንም መንደር ለቀው ለመሄድ አሰቡ። ግን እንዴት እንደሆነ ባልታወቀ መንገድ የሄርናንዴዝ ወንድማማቾች ስለ ጉዳዩ አወቁና ለማግዳሊና ነገሯት። ዜናውን ስትሰማም ወዲያውኑ ሁሉንም የመንደሩን ሰዎች ለልዩ ስነ ስርዓት ወደ ዋሻው እንዲሄዱ አዘዘች። የመንደሩ ሰዎች በጠቅላላ ሁለቱ ለማምለጥ ያሰቡትንም ጨምሮ ሁሉም ወደ ዋሻው ተሰበሰቡ። ሁሉም ከገቡ በኋላ ማግዳሌና ወደ ህዝቡ ቀረበችና ለማምለጥ ያሰቡትን ሁለቱን ተቃዋሚዎች በእጇ ጠቁማ የመንደሩን ሰዎች እንዲገሏቸው አዘዘች። ወዲያውኑ ሁሉም የመንደሩ ሰዎች ሁለቱን ተቃዋሚዎች ዋሻ ውስጥ ቀጥቅጠው ገደሏቸው። እነዚያ ሁለቱ ሰዎች ከተገደሉ በኋላ ማግዳሌና አስክሬናቸውን በዋሻ ጀርባ ባዘጋጀቻቸው ሁለት ጦሮች ላይ እንዲሰቀሉ አዘዘች። ሁለቱ አስክሬኖች በጦሮቹ ላይ ከተሰቀሉ በኋላ ማግዳሌና ጽዋ ይዛ ወደ አስክሬኖቹ ሄደችና ደም በሚፈስበት ቦታ ጽዋውን አስጠጋች። ጽዋውንም በደም ከሞላች በኋላ ጽዋውን ጠጣችው። ከዛም ነገሮች በጣም መለዋወጥ ጀመሩ። በድንገት ማግዳሌና የእንስሳት ደም ብቻ መጠጣት በቂ እንዳልሆነ ማሰብ ጀመረች። አምላክነቷንም ለማስቀጠል ከዛሬ ጀምሮ የሰው ደም ብቻ መጠጣት እንዳለባት ታስባለች። ስለዚህም ለሚቀጥሉት በርካታ ሳምንታት ማግዳሌና በየጊዜው ሁሉም የመንደሩ ሰዎች ለደም ስነ ስርዓት ዋሻ እንዲመጡ አዘዘች። ማግዳሌናም ስትጠራቸው ሁሉም በፍርሃት ወደ ዋሻው ይሄዱ ነበር። ከዛ ማግዳሌና ትሄድና ከፊታቸው ትቆማለች። ትንሽ ካየቻቸው በኋላ ቀጣዩን መስዋዕት ትመርጣለች። ከዛም የተመረጠውን ሰው ቀጥቅጠው ይገሉትና አስክሬኑ በአንዱ ጦር ላይ ይሰቀላል። ማግዳሌናም ጽዋዋን ይዛ ትሄዳለች። በደም ትሞላውና ትጠጣዋለች። በኋላ ሰውን ገሎ ደሙን መጠጣት ልክ እንዳልሆነ ታስባለች። በኋላ ምን ማድረግ ትጀምራለች? የመንደሩ ሰዎች በቀጣይ ለመስዋዕትነት የሚቀርበውን ሰውዬ እስከሚዝል ድረስ ይደበድቡታል። ከዚያም በህይወት እያለ በአንዱ ጦር ላይ እንዲሰቅሉት ታደርግና ከዚያም በህይወት እያለ ልቡን ቀዳ ደሙን ትጠጣለች። እንዲህም እያረገች ሳለ ነበር በ1963 የ14 ዓመቱ ሰባስቲያን ፊቱን አዙሮ ወደ ዋሻ ውስጥ ሲመለከት ከነዚህ መስዋዕቶች አንዱ ልቡ ሲቀደድ የተመለከተው ምን ማለት እንደሆነ አላወቀም ነበር። ስለዚህ ወደ ፖሊስ ጣቢያ ሄዶ ነገሩን ለማስረዳት ሞከረ። በማግስቱ እሱና ፖሊስ ሉዊስ ማርቲኔዝ ወደ ዋሻው ተመለሱ። ከዛም ማግዳሌናና አምላኪዎቿ አዩአቸው። ወዲያውኑ ያዟቸው፣ ሁለቱንም ወደ ዋሻው አስገቧቸው። ሁሌም እንደሚያደርጉት ሁለቱንም መስዋዕት አረጓቸው። በኋላም ማግዳሌና መታ ደማቸውን ጠጣች። ከዛም ፖሊስና ወታደሮቹ ለየርባ ቡዌና ሲደርሱ መንደሩ ባዶ ነበር። ምክንያቱም ሁሉም የመንደሩ ሰዎች ያላቸውን መሳሪያ ታጥቀው ወደ ዋሻው እንዲሄዱ ማግዳሌና አዛ ነበር። ይህንንም ያደረገችው አንድ የፖሊስ አባል ስለጠፋ በርከት ያሉ ሌሎችም ይመጣሉ ብላ አስባ ነበር። ከዛም ወታደሮቹ ወደ ዋሻው ሲደርሱ ከመንደሩ ሰዎች ጋር ትልቅ የተኩስ ልውውጥ ተደረገ። በተኩስ ልውውጡ አብዛኞቹ የመንደሩ ሰዎች ሞቱ። ወንድማማቾቹም በተኩስ ልውውጡ ተገደሉ። የተኩስ ልውውጡ ካቆመ በኋላ ፖሊሶቹና ወታደሮቹ ወደ ዋሻ ውስጥ ገቡ። ወደ ዋሻ ውስጥም ሲገቡ በየቦታው የተተከሉ ጦሮችና የተለያየ የሰውነት ክፍሎችን አገኙ። ከዚያም ከዋሻው ለቀው ከተማውን ሲፈትሹ የሉዊስንና የሰባስቲያንን አስክሬን ከአንድ ጎጆ ውጭ አገኙ። ማግዳሌናና ወንድሟ ኤሌዜር በህይወት ነበሩ። ከፖሊሶች ለማምለጥ እየሞከሩ ነበር። በኋላም በቁጥጥር ስር ዋሉ። ማግዳሌና በ6 ሳምንታት ውስጥ ቢያንስ 15 የመንደሩ ሰዎችን መስዋዕት አድርጋ ደማቸውን እንደጠጣች ይታመናል። በመጨረሻ ማግዳሌናና ወንድሟ ኤሌዜር የ50 ዓመት እስራት ተፈረደባቸው። በእነዚህ መስዋዕቶች ላይ የተሳተፉ ወይም ከፖሊስና ከጦሩ ጋር በተደረገው የተኩስ ልውውጥ የተሳተፉ የተረፉ የመንደሩ ሰዎች በ30 ዓመት እስራት ተቀጡ። የሚገርመው የመንደሩ ነዋሪዎች ማግዳሌና ላይ ቢመሰክሩ የእስር ጊዜያቸው እንደሚቀነስላቸው ቢነገራቸውም ማንም ሰው ማግዳሌና ላይ መሰከረ ሰው አልነበረም። ከ30 ዓመት እስራት ይልቅ እሷን ነበር ይፈሩት። በመጨረሻ ማግዳሌና እስር ቤት ህይወቷ አለፈ። ሲጀመር እሷ ላይ 50 ዓመት መፈረድ አልነበረበትም፣ ግን ዳኞቹ እኛ አይደለንም፣ ምንም ማድረግ አይቻልም። የዛሬው ታሪክ ይህንን ይመስል ነበር። እስካሁን ቪዲዮውን ላይክ ካላረጋችሁት ላይክ አድርጉት። በሚቀጥለው አዲስ እውነተኛ ታሪክ ይዤላችሁ እመጣለሁ። እንደዚሁም ደግሞ እውነተኛ ታሪክ የሚመቻችሁና ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። እንደዚሁም ሜምበር መሆን ይቻላል። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ እያልኩኝ ሁልጊዜ እንደምላችሁ ከወንጀል ራቁ።